The Voice of America. ፕሮፌሰር ጤና ይስጥልኝ እንደምን አመሹ? እግዚአብሔር ይስጥልኝ በጣም ደህና ነኝ ያለሁት። እሺ ፕሮፌሰር ሕዝቅኤል እስቲ መጀመሪያ ለአድማጮቻችን ለማስተዋወቅ እርስዎን ከራስዎ ልነሳና ምንድነው የሚሰሩት የት ነው ያሉት እስቲ ባጭሩ አስተዋውቁልኝ ራስዎን። ሕዝቅኤል ገቢሳ ስራዬ መምህር ነኝ። በኬተሪንግ ዩኒቨርሲቲ የሚሽጋን ክፍለ ግዛት አስተምራለሁ። ኢንጂነሮችን ነው ማስተምረው። ብዙ ጊዜ ስለ ባህልና ቴክኖሎጂ፣ ስለ ኤንቫይሮንመንት እና ዲዛይን እነዚህን ነገሮች እንዲያስተውሉ ሁልጊዜ የሰው ልጅ ላላቸው ችግሮች የቴክኖሎጂ ሶሉሽን ለማምጣት ስለሚሰሩት ኢንጂነሮቹ እነሱን ነው ማስተምረው። እሺ ፕሮፌሰር ሕዝቅኤል ወደ ደወልኩበት ጉዳይ በቀጥታ ልግባና ሰሞኑን አትላንታ ዋና ከተማ ጆርጂያ ውስጥ አንድ ትልቅ ስብሰባ ተካሂዶ ነበረ፣ የኦሮሞ ተወላጆች ስብሰባ። እስቲ ስለዛ ስብሰባ ባጭሩ ይንገሩኝ። እንዴት ነው የተጠራው? ማን ነው ያዘጋጀው? እሱን ስብሰባ ለምንድን ነው የተካሄደው? ስብሰባው ቀደም ሲል የኦሮሞ ፕሮቴስት የሚባለው ይሄ እንቅስቃሴ የኦሮሞ የተቃውሞ ንቅናቄ ማለት ነው። አዎ የኦሮሞ የተቃውሞ ንቅናቄ ከተጀመረበት ጊዜ ጀምሮ የህዝብ ጥያቄ ነበረ። ማለት በአገር ውስጥ የሚደረገው ሁላችንም የምናውቀው ከፍተኛ ግፍ ስለሆነ ሰው ይገደላል። ያ የሚገደለው ሰው ምናልባት ለቤተሰቡ የኢኮኖሚ ጥቅም ያለው እና አባወራ ሊሆን ይችላል። እንደዚህ አይነት ነገሮች ስላሉ፣ የቆሰለ ስላለ፣ የታሰረ ስላለ ቤተሰቦች እንደሚቸገሩ ስለታወቀ በዚህ ሀገር በአሜሪካን ሀገር ጥያቄ ነበረ አንድ ላይ ተሰብስቦ ሰው ይሄንን ነገር አንድ ነገር ለማድረግ እንዲሞክር ለነዚህ የህዝብ ጥያቄ ለሆነ ነገር መልስ ለመስጠት ብዙ እንቅስቃሴዎች በተለያየ ቦታ ይደረጉ ነበረ። የሙያ ማህበራት የሆኑት ለማዘጋጀት እንዲሁም አክቲቪስቶች ለማዘጋጀት እንዲሁም ሌሎች የኮሚኒቲ ክፍሎች ለማዘጋጀት የተለያየ እንቅስቃሴ ይደረግ ነበረ ከዛን ጊዜ ጀምሮ። መጨረሻ ላይ ወደ ሰመር አካባቢ ያለፈው ወደ ሰኔ አካባቢ ላይ የዛሬ 4-5 ወር አካባቢ ማለት ነው። ያን ጊዜ እነዚህ ሁሉ በተለያየ ቦታ የነበሩ ጥረቶች አንድ ላይ መምጣት ጀመሩ። አንድ ላይ መምጣት በሚጀምሩበት ጊዜ የፖለቲካ ሁኔታውም እየተለዋወጠ ሄዶ ስለነበረ የስብሰባው ፍላጎት የበጎ አድራጎት ስራ ብቻ ሳይሆን የህዝብ ፍላጎትም የሚገለጽበት እንዲሆን የፖለቲካ ድርጅቶችም የፖለቲካ ስራውን የሚያራምዱት የሚያደርጉት ነገር ኃላፊነት የተሞላው እንዲሆን ስለተፈለገ ወደፊት በኢትዮጵያ ውስጥ ለውጥ እየመጣ ነው እና ይሄ ለውጥ እንደ ከዚህ ቀደሞቹ በራሱ መልክ እንዳይሄድ አስቀድሞ መዘጋጀት ያስፈልጋል እና እዚህ ላይ ህዝብ መነጋገር አለበት በሚለው ነገር ላይ ስምምነት ተደርሶ እነዚህ ጥረቶች ሁሉ በአንድ ላይ መጥተው ስብሰባው በጥቅምት ወር መጀመሪያ ላይ ሊጠራ ቻለ። ከፕሬስ መግለጫችሁ እንደተረዳሁት ከ600 በላይ ተሳታፊዎች እንደተጠሩና ከሁሉም የህይወት ዘርፎች የተወከሉ ሰዎች እንደሆኑ ነው በዚህ ስብሰባ ላይ የገባኝና ምን ማለት ነው ከሁሉም የህይወት ዘርፎች ማለት? የእናንተን ዓላማስ በምን አይነት ሁኔታ ነው ሊያሳኩ የሚችሉት እነዚህ ተሳታፊዎች? የኛ ዓላማ የሚባል ነገር እዚህ ላይ የለም። ቀድሞ እንዳልኩ የህዝብ ጥያቄ ነው መጀመሪያ ላይ የነበረው። ይሄ ስብሰባ የተጠራው ህዝብ በየቦታው ሲጠይቀው ስለነበረ ነው። አዘጋጆቹ እንግዲህ ማን እንደሚሆን ስላልታወቀ በተለያየ ቦታ እንቅስቃሴ ሲደረግ የነበረው አንድ ላይ በመምጣት ነው። ከሁሉም የህይወት ዘርፍ ማለት እንግዲህ ትንሽ፣ ትልቅ፣ ሽማግሌ፣ እናት፣ አባት፣ የሙያ ማህበር ውስጥ ያሉ አርቲስቶች፣ የህዝብን ወገን ይወክላሉ ተብለው የሚጠሩ ሰዎች ሁሉ በተለይ በማህበር የታቀፉ በኮሚኒቲ ማህበር፣ በሃይማኖት ማህበር፣ በአባቶች ማህበር፣ በወጣቶች ማህበር፣ በሴቶች ማህበር፣ በሙያ ማህበራትም የታቀፉ መሪዎች እንዲሰባሰቡበት ነው የተፈለገው። ዓላማው የአገር ጉዳይ በሚሆንበት ጊዜ፣ የህዝብ ጉዳይ በሚሆንበት ጊዜ ህዝብ ነው መወያየት ያለበት። እስከ ዛሬ ድረስ ግን የሚደረገው በኦሮሞ ማህበረሰብ ብቻ ሳይሆን በሌሎች ቦታ ላይ የሚደረገው የአገርን ጉዳይ በሚመለከት የፖለቲካ ድርጅቶች ናቸው ህዝብን የሚጠሩት። ህዝብን ጠርተው ንግግር ያደርጋሉ። ንግግር ከጨረሱ በኋላ 2-3 ጥያቄ ይጠየቃል። ከዛ በኋላ መመለስ ነው። ይሄ የዚህ ዓላማ ምንድን ነው? ከህዝብ የመጣውን ጥያቄ ተቀብሎ የህዝብ ጉዳይ ነው። የህዝብ ጉዳይ ላይ መነጋገር ያለበት ህዝብ ነው። መወያየት ያለበት ህዝብ ነው ከሚል አንጻር ነው የተነሳው።
ዓላማው ይሄ ነው። ዶክተር ሕዝቅኤል እስቲ ትንሽ ፈታ ያደርጉልኝና የህዝብ ጥያቄ ነው ሲሉኝ ይሄ የህዝብ ጥያቄ ትንሽ ህዝብ የሚለው ቃል ስፋት ያለው ትርጉም ስላለው ነው። የኦሮሞን ህዝብ በሀገር ውስጥ ያለው የኦሮሞን ህዝብ ማለት ሆነው ወይስ ደግሞ ይሄንን ህዝብ እንወክላለን የሚሉ ቡድኖችን ማለት ሆነው? የኦሮሞ ህዝብ በኢትዮጵያ ውስጥ በሚባልበት ጊዜ እዚያ አትላንታ ሆነን የኦሮሞን ህዝብ እንወክላለን የሚል አስተሳሰብ ሊኖር የሚችል አይመስለኝም። ስለዚህ ጥያቄው የሚነሳ አይመስለኝም በዚህ ጉዳይ ላይ። ነገር ግን ከኦሮሞ ህዝብ ተወላጅ የሆኑ አሁን አንተም እንዳልከው ተወላጅ የሆኑ በተለያየ ማህበር የታቀፉ በዚህ ሀገር ውስጥ በብዛት አሉ። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ፣ ከዛም ውጪ በአውሮፓም የዚህ ህዝብ ተወላጅ የሆኑ በብዛት አሉ። እነዚህ ሁሉ የተለያየ የህይወት ልምድ ነው ያላቸው፣ በተለያየ ሙያ ነው ያሉት፣ የተለያየ የኦሮሞ ህዝብ አካል ሆነው ነው የመጡት። ስለዚህ የዚህንም ህዝብ ፍላጎት ያንጸባርቃሉ የሚል ሀሳብ አለን። ያንጸባርቃሉ፣ ከዛው ነው የተወለዱት። ግን በአጠቃላይ እነዚህ ህዝብ በምንልበት ጊዜ እዚህ ያሉትን ነው የህዝብ ጥያቄ የምለው እንጂ ከአገር ውስጥ ነው ቀጥታ ውክልና የተሰጠን የሚል አስተሳሰብ እዚህ ውስጥ የለም። ፕሮፌሰር ሕዝቅኤል እናንተ ይሄንን ስብሰባ ስትጠሩ ስታደራጁ፣ በኋላም ይሄንን የሥራ ሰነድ ብላችሁ ያወጣችሁትን የጉባኤውን ሰነድ ስታወጡ እነዚህ ከሁሉም የህይወት ዘርፎች የተሰባሰቡ የኦሮሞ ተወላጆች በአንድ መድረክ ላይ ተገናኝተው ውሳኔ ላይ መሰባሰብ ላይ ሲደርሱ እንደ ተቃዋሚ የፖለቲካ ድርጅት ለመንቀሳቀስ ነው ወይስ ደግሞ እንደ ተሟጋች ወይም ደግሞ የአድቮኬሲ ስራ የሚሰራ ቡድን ለመደራጀት ነው ሐሳባችሁ? መጀመሪያ ላይ እንዳልኩት ችግር ስላለ ለህዝብ ለመድረስ በሚፈለገው ይሄ በጎ አድራጎት ሁማኒቴሪያን ስራዎችን ለመስራት ነው የነበረው። ያው በነገራችን ላይ በዚሁም ውስጥ አካታችሁታል። እሱንም ቢሆን ወደ ኋላ መጣበታለሁ ብዬ ነው። አነሳሱ ከዛ ላይ ነው የነበረው። አነሳሱ ፍላጎቱ የህዝብ ጥያቄ ያልኩትም በዚህ ሀገር ያሉ በተለያዩ ስብሰባዎች ላይ ለምን እንዲያታደርገው የሚል ጥያቄ ስለሚነሳ ከዛ ላይ ተነሳ። ነገር ግን የአገር ውስጥ ያለው የፖለቲካ ሁኔታ እየተለዋወጠ በሚሄድበት ጊዜ በኢትዮጵያ ውስጥ መንግስት ድሮም ቢሆን በቀላሉ ስልጣን አይለቅም። መንግስት ይወድቃል። በሚወድቅበት ጊዜ ዝግጅት አይኖርም። ስለዚህ መደናበር ይኖራል። ስለዚህ የፖለቲካ ጮሌዎች ብቻ ናቸው ቀደም ብለው የሚቀጥለውን የፖለቲካ አሰራርና አደረጃጀት የሚወስኑት። ይሄ እንዳይሆን ለውጥ እየመጣ ነውና ለውጥ በሚመጣበት ጊዜ የህዝብ ድምፅ ቀደም ብሎ መሰማት አለበት። ምን ይፈልጋል ህዝቡ የሚለው ነገር መሰማት አለበት። ይህንን የሚመሩት ሰዎች ህዝብ ውስጥ ቁጭ ብለው የህዝቡን ነገር መስማት አለባቸው ከሚል ነው የተነሳው። እንዴት ነው ለመሆኑ ወደ ህዝቡ መስረጽ የምታስቡት? በተለይ ደግሞ በአሁኑ ጊዜ የዚህ የፖለቲካ ምህዳሩ እየጠበበ ያለበት ሁኔታ እንዳለ ነው የሚነገረው። የአስቸኳይ ጊዜ አዋጁ ብዙ እንቅስቃሴዎችን እንዲህ አይነት እንቅስቃሴዎችን የሚገድብ ነው፣ የሚከለክል ነው። እንዴት ነው መግባት መስረጽ የምትችሉት? በተለይ መገናኛ ብዙሃን፣ ማህበራዊ ሚዲያ፣ ኢንተርኔት እና የሞባይል ስልክ ግንኙነቶች የተገደበ ስራ አገልግሎት እየሰጡ ባሉበት ሁኔታ አሁን የተጠየቁት ጥያቄ የታክቲክ ጥያቄ ነው። እንዴት ነው እንደዚህ ነገር ልታሰሙት የሚለው የታክቲክ ወይም ስትራቴጂ ጥያቄ ነው። ይሄንን አላሰብንበትም። እኛ ድምጽ ለማሰማት ነው የምንፈልገው። የህዝብ ድምጽ አለና የህዝብ ድምጽ ይሰማ ለማሰማት ነው የምንፈልገው። የኢትዮጵያ መንግስት አገሩን በጨለማ ውስጥ አድርጎ ምን ያህል ሊቆይ እንደሚችል አናውቅም። እስከዛ ድረስ ግን እዚህ ውጭ ያለ ነው እንደ አጋጣሚ ለመናገርም ለመሰብሰብም ነጻነት ያገኘ ነው። የዚህን ህዝብ ፍላጎት ለማንጸባረቅ የሚችሉ ነገሮችን ለማድረግ ነው የምንሞክረው እንጂ የመንግስትን ስልጣን ለመረከብ የፖለቲካ ፓርቲ ለማደራጀት ይሄ ሁሉ ህዝብ አይሰበሰብም። የፖለቲካ ፓርቲ ለማደራጀት ፕሮግራም አዘጋጅቶ አባሎችን ሰብስቦ ጉባኤ አድርጎ የፖለቲካ ፓርቲ አንድ ሀሳብ ያላቸው ሰዎች ተሰባስበው የሚመሰርቱት ነው። ይሄ ህዝብ ነው የተሰበሰበው። ይሄ ሁሉ ህዝብ የፖለቲካ ፓርቲ ለማደራጀት አይሰበሰብም። ይሄ ዓላማ ቀድሞም አልነበረም። ነገ ለውጥ በሚመጣበት ጊዜ ምን ይሆናል በሚለው ነገር ላይ ህዝብ ምን እንዳለ የፖለቲካ ፓርቲ መሪዎች እንዲያውቁት ነው። አንድ ሁለተኛ ነገር የፖለቲካ ፓርቲ መሪዎች የህዝብን ነገር መስማት አለ ህዝብን ማዳመጥ መቻል አለባቸው።
ዝም ብለው እንደገዛ ፈቃዳቸው የፈለጉትን ነገር ማድረግ እንዳይኖርባቸው ይህን ነገር እንዲያውቁት እና የፖለቲካ ባህልን ለማዳበር የፖለቲካ አሰራርን ለማዳበር የህዝብን ድምፅ ለማሰማት ነው ይሄ ጉባኤ የተዘጋጀው። ሌላው ከኦሮሞ የፖለቲካ ድርጅቶች ጋር የተያያዘ ነው። እንግዲህ ካነሱት አይቀር አሁን ወደዛ ልግባና ሁሉንም የኦሮሞ የፖለቲካ ድርጅቶች ወደ አንድ መድረክ የማምጣት የማስተባበርም ሀሳብ አላችሁ። ይቻላል ወይ ይሄ አካሄድ? እናንተ በደረሳችሁበት ድምዳሜ የተለያየ አቋም የተለያየ የሀገር ውስጥ የፖለቲካ ግምገማ ፕሮግራሞች ያሏቸው ፓርቲዎች ስላሉ ማለት ነው። ይቻላል ወይ የሚባለው እንግዲህ ይሄ እናንተ የሚለው ማንን እንደሆነ አላውቅም። እንዴት እንደተጠራን አስቀድሜ ተናግሬያለሁ። ይቻላል ወይ የፖለቲካ ፓርቲዎችን አንድ ላይ ማምጣት ለተባለው አንዱ ዓላማው ራሱ ይሄ ነው። በመጀመሪያ ደረጃ አንድ የፖለቲካ ማህበረሰብ መመስረት አለበት። ህዝብ በሚፈልገው ነገር ላይ የተመሰረተ የፖለቲካ ማህበረሰብ እንዲኖረው ያስፈልጋል። በዛ የፖለቲካ ማህበረሰብ ውስጥ የፖለቲካ ፓርቲዎች የራሳቸው ፕሮግራም ያላቸው አሉ። እዛ ውስጥ በሚኖሩበት ጊዜ በዛ ማህበረሰብ ውስጥ በሚኖሩበት ጊዜ አንዱ ከአንዱ የተለየ የፖለቲካ ፕሮግራም ስላለው ብቻ እንደ ጠላት እንዳይተያዩ፣ ሁሉም የኦሮሞን ህዝብ ጥቅም አራማጆች ናቸው። ነገር ግን የተለያየ ታክቲክና ስትራቴጂና የፖለቲካ ፕሮግራም ሊኖራቸው ይችላል። ይሄ ጤናማ ነው። እስካሁን ድረስ ግን የሚደረገው አንድ የፖለቲካ ድርጅት ካለ የራሱ መስመር ብቻ ትክክለኛ መስሎ ስለሚታየው ይህ አይነቱ ነገር እንዳይቀጥል ስለተፈለገ አንደኛ የሀገር ጉዳይ የህዝብ ጉዳይ የሚመለከት ነገር የህዝብ ነው እና አንድ የፖለቲካ ማህበረሰብ ይኑረን። በተለያዩ ነገሮች ላይ ትልልቅ በሆኑ ነገሮች ላይ እንስማማ። የፖለቲካ ፓርቲዎች ግን የተለያየ የፖለቲካ ፕሮግራምን ቢኖራቸው እንደ ጠላት መታየትና እርስ በርስ ከመጣረስ ሁሉም የተለያየ መልክ ነገር ግን አንድ ግብ እንዳላቸው እንዲያውቁት ይህንን ለማድረግ ነው አንዱ ዓላማ፣ አንዱ ትልቁ ዓላማ። ይሄንን ከተረዱ በኋላ አንድ ላይ መሆን ይችላሉ፣ መደባለቅ ይችላሉ፣ የፖለቲካ ፕሮግራማቸውን ማሻሻል ይችላሉ። ይሄ እንግዲህ የፖለቲካ መሪዎቹ ውሳኔ ነው። ነገር ግን ይሄ ነገር መታወቅ አለበት። በመጀመሪያ ደረጃ ላይ አንድ የፖለቲካ ማህበረሰብ ውስጥ እንዳሉ እንዲያውቁት፣ እንዲረዱት፣ ህዝብ መካከል እንዲቀመጡ ነው። ተጠርተውም መጥተውም ተቀምጠውም ተሳታፊ የሆኑት በዚህ በአትላንታ ኮንቬንሽን ላይ ትልቅ ቦታ ተሰጥቷቸው ሳይሆን ህዝብ መካከል እንዲቀመጡና አብረው እንዲወያዩ ነው የተደረገው። ፕሮፌሰር፣ የኦሮሞ አብዮት ስትሉ የጠራችሁትን ይህንን ንቅናቄ በዚህ በጋዜጣዊ መግለጫችሁ ላይ ሌሎች ነጻነት ናፋቂ ወይም ነጻነት አፍቃሪ የሆኑ ህዝቦችን ማካተት መቀላቀል ብላችኋል። ምን ማለት ነው? ይሄንን ትንሽ ዝርዝር ያደርጉልኛል? እጅ ለእጅ መያያዝ ነው እሱ፣ መቀላቀል አይደለም። እሺ፣ አዎ፣ እጅ መያያዝ ነው የሚለው። እሺ፣ በዛ ማገላለጽ ይውሰዱልኝና ከሌሎች ነጻነት አፍቃሪ ህዝቦች ጋር ወይም ህዝብ ጋር እጅ ለእጅ መያያዝ ስትሉ ምን ማለታችሁ ነው? አንደኛ፣ ሁለተኛ፣ እስካሁን ድረስስ እያገኛችኋቸው ያነጋገራችኋቸው ሌሎች ኃይሎች አሉ? መጀመሪያ ላይ የኦሮሞ አብዮት የሚለው ነገር ትንሽ ልናገር። ስለዛ በኦሮምኛ እንደዛ ነው የሚባለው። ይሄ በተለያየ ስም የሚጠራው ነገር በኦሮምኛ ወራቅሰ ነው የሚባለው። እሱ ወደ አብዮት ነው የሚተረጎመው። ሁለተኛ በአማርኛም ቢሆን አሁን በኦሮሚያና በሌሎችም የኢትዮጵያ አካባቢዎች የሚደረገው ነገር በቃን የሚል ነው። እምቢ ብለናል፣ እንዲህ አይነቱን አሰራር አንፈልግም የሚለው ነገር እንዲጎላ ነው። ይሄ ነገር ዛሬ ተነስቶ አሁን ይሄ አመጽ ምናምን የሚባለው ዛሬ ተነስቶ ነገ የሚሄድ አይደለም። እዛ አገር የምንኖር ሁላችን ቋሚ አብዮት ነው የሚያስፈልገን እንጂ በእንዲህ አይነቱ አንድ ወገን ብቻ የፖለቲካና የኢኮኖሚ ስልጣንን ይዞ ሌላውን ሁሉ ወደ ጎን የሚያደርግበት ነገር እንዳይቀር። ይሄ ነገር አስቸኳይ ጊዜ አዋጅ ይሁን የምን ነገር ይሁን የሚቆም ነገር አይደለም። ይሄ አብዮት ነው፣ እምቢ ብለናል የሚለውን ነገር ለማስረገጥ ነው። ከሌሎች ጋር እጅ ለእጅ መያያዝ የተባለው ትክክል ነው። እጅ ለእጅ መያያዝ አለብን፣ ግን በጥላቻ ብቻ አይደለም። ስልጣን ላይ ያለው መንግስት በመጥላት ላይ ብቻ እንዳንረዳዳ የዓላማ አንድነት እንዲኖረን ያስፈልጋል በማለት እዚህ ላይ ህዝብ ሁሉ ተነሳስቶ በእንዲህ አንድ አይነት ነገሮች ላይ ከሌሎች ጋር እጅ ለእጅ መያያዝ አለብን። ይሄ የሶሊዳሪቲ ጉዳይ ነው፣ የጨዋታ ጉዳይ አይደለም። እውነተኛ ነገር ነው። በእውነተኛ ነገር ላይ ተነጋግረን ይሄ መጣላት ሳይሆን የዓላማ አንድነት እንድንመሰርት በተለያየንበት ቦታ ላይ ደግሞ መቻቻል እንድንመሰርት ሀቀኛ የሆነ ውይይት፣ ህዝባዊ ውይይት እንዲካሄድ ነው የአትላንታ ጉባኤ የተደረገው። ይሄ እውነት ነው። ይሄ አስፈላጊ ነው። ይሄ ኮሚትድ የሆንበት ነገር ነው። ይሄ ምርጫ የማይገኝለት ከሌሎች ህዝቦች ላይ እጅ ለእጅ መያያዝ ምርጫ የማይገኝለት አማራጭ የሌለው ብቸኛ መንገድ እንደሆነ የታወቀ ነው። ፕሮፌሰር ሕዝቅኤል በዚሁ ጋዜጣዊ መግለጫ ላይ የህወሓትን አገዛዝ ለማስወገድ
የመጨረሻው ፍልሚያ የሚል አባባል ተጠቅማችኋልና ምን ማለት ነው? እንግዲህ ወደ ኋላ አንመለስም ነው። ኦሮምኛ የነብርን ጭራ ከያዙ አይለቁም ይባላል። ወደ ኋላ አንመለስም። እንዲህ አይነት አሰራር መኖር የለበትም። እንዲህ አይነት አገር ውስጥ ማንም የኢትዮጵያ ሕዝብ ይህንን ተቀብሎ መኖር የለበትም። ሰብአዊ ክብር፣ የመኖር ክብር፣ ከቤት ወጥተህ መግባት የማትችልበት አይነት አሰራር ሊቀጥል አይችልም። ስለዚህ ይሄ የዲተርሚኔሽንን ነገር ለማሳየት ነው። የቁርጠኝነትን ነገር ማለት ነው። የቁርጠኝነትን ነገር የማሳየት ነገር ነው። መጨረሻው ምን እንደሆነ ያው ለውጥ ነው የሚፈለገው። ለውጥ እየመጣ ነው። ከዚህ ወደ ኋላ መመለስ አይቻልም የሚለውን ነገር ለማረጋገጥ ነው። የሰብአዊ ድጋፍ ድርጅት እንዲቋቋምም ሀሳብ ቀርቧል በዚህ ጉባኤ ላይ እና ምን አይነት ድጋፍ የሚሰጥ ድርጅት ነው የሚሆነው? ይሄ በሀገር ውስጥ ያለው የህዝብ ፍላጎት አለ። አሁን የተለያየ ነገር አለ። ፍርድ ቤት ውስጥ ያሉ ሰዎች አሉ፣ ጠበቃ ያስፈልጋቸዋል። ቤተሰቦች የሞቱባቸው ድጋፍ ያስፈልጋቸዋል። የቆሰሉ የሕክምና ድጋፍ ያስፈልጋቸዋል። ቃሉ እንደሚለው ሂውማኒቴሪያን ነው። ይሄ ግራ ቀኝ አይልም። የተቸገሩትን ለመርዳት የተሻለ አደረጃጀት ያስፈልጋል። አሁንም እየተደረገ ነው። የሚደረገው ነገር ግን የተቀናጀ እንዲሆን በዚህ ሙያ ላይ እውቀት ያላቸው አንድ ታስክ ፎርስ ተቋቁሞ በዛ በኩል ይሄ ስራ እንዲቀጥል ተደርጓል። ፕሮፌሰር ሕዝቅኤል እስቲ ወደ ማጠቃለያው ደግሞ አንድ ያሉት ቃል አለ በዚህ ቃለ ምልልስ ላይ የፖለቲካ ድርጅቶች ኃላፊነት የተሞላበት እንቅስቃሴ እንዲያደርጉ የሚል መልእክት አስተላልፈዋልና ምን ማለት ነው ኃላፊነት የተሞላበት እንቅስቃሴ ማለት? አንዳንድ የፖለቲካ መሪዎች አንዳንድ ጊዜ እዚህው አሜሪካን ሀገሩን እንዳየን የማይገባ ከስርዓት ውጪ የሆነ ግዴለሽነት ያለበት ምን አገባኝ የሚባል አስተሳሰብ አለ። ይሄ በኦሮሞ ማህበረሰብ ውስጥ አለ፣ በሌሎች የኢትዮጵያ ማህበረሰብ ውስጥም አለ። ይሄ ነገር አንፈልገውም ነው። የህዝብ ጉዳይ ነው። ይሄ የፖለቲካ ስራ ህዝብን በህይወት የማኖርና ህይወትን የማጣት ነገር ነው። ስለዚህ ኃላፊነት የተሞላበትን ስራ እንዲሰሩ ይሄ የህዝብ አገልግሎት ነው። የፖለቲካ ስራ ዝም ብሎ ጨዋታ አይደለም። ፐብሊክ ሰርቪስ በእንዲህ አይነት መታየት አለበት። ይሄ ለዛሬ ብቻ አይደለም እኛ የምንናገረው፣ ለወደፊቱም ነው የምንናገረው። ፖለቲከኞች ራሳቸውን ለመርዳት ስልጣንን ለመቆናጠጥ እና ስልጣንን ይዘው ሰውን ለመጉዳት ሳይሆን የስልጣን ነገር በስልጣን ላይ የመውጣት ነገር የህዝባዊ አገልግሎት ለመስጠት እንደሆነ እንዲያውቁ ከአሁኑ ጀምሮ ህዝብ ማስረገጥ አለበት። ለአሁን ላለው ትግል ብቻ አይደለም፣ ነገም አንድ አዲስ ስርዓት ካለ የፖለቲካ መሪዎች ኃላፊነት የተሞላበት የህዝብ አገልግሎት ስራ ለመስራት የተነሱ በጎ ስነ ምግባርን የተላበሱ መሆን እንዳለባቸው እንዲህ አይነት የፖለቲካ ባህል ከአሁኑ ጀምሮ እንዲዳብር ስለፈለግን ነው። በዛ አስተሳሰብ ውስጥ ሆኜ ነው እንደዚህ ያልኩት። ፕሮፌሰር ሕዝቅኤል ገቢሳ ለሰጡኝ ማብራሪያ እጅግ በጣም አድርጌ አመሰግናለሁኝ። በአድማጮቻችን ስም በጣም አመሰግናለሁ።